በማስተዋል እንድሰሙኝ ይፈልጋል። ጅማመት ከዓመት በላይ እግዚአብሔርን ከኋላ አድርጎ እሱ ከፊት ሆኖ ብዙ መንገድ ሄደ። የሚፈልገውን አገኘ፣ ብዙ ሞላለት። ድርጊቱን ቢሞላም ምቾት አልተሰማው፣ ባዶነት ተሰማው። ከዛን እንዲህ አለ ያቦቅ ላይ በረከት ማለት የኪስ መሙላት አይደለም። በረከት ማለት ገንዘብ መቁጠር አይደለም፣ መቁጠር አይደለም። በረከት ማለት ካንተ ጋር መኖር ነው። አንተ ባለህበት መኖር ነው። ለካ የትኛው ነገር የሚጣፍጠው አንተ ስትኖር ነው አለ። ባዶነት ተሰማው። እንዲህ አለ ከያቦቅ በኋላ እንደዚህ አለ ትናንትና መድገም አልፈልግም። ያቦቅ ያሮጌ ነገር ማብቂያ፣ የአዲስ ነገር መጀመሪያ እንዲሆንልኝ እፈልጋለሁ። በቃኝ ትናንትና ያለ እስካሁን አንተን ከኋላ አድርጌ መጥቻለሁ። ከእንግዲህ ግን እኔ ከኋላ አንተ ከፊት ትሆናለህ፣ እከተልሃለሁ፣ መሪ ትሆናለህ አለ። ስለዚህ ያቦቅ ያሮጌ ነገር ማብቂያ ይሆናል አለ። በኢየሱስም ልባርክላችሁ 2017 የማለቂያ ቀናቶች ያሮጌ ነገራችሁ ማብቂያ ይሁን። ብቻችሁን የታገላችሁ ብቻችሁን የመጣችሁበት ምዕራፍ የተዘጋ ይሁን። አምላካችሁ እግዚአብሔር እሱ ከፊት ሲሄድ እናንተ ደግሞ የምትከተሉ ሁኑ። እሱ መሪያችሁ፣ እናንተ ተከታይ ሁኑ። በኢየሱስም ትናንትናችሁ በያቦቅ የያዕቆብ ትላንት እንደተዘጋ ሌላ ሆኖ እንደተነሳ እግዚአብሔር ባይዘው ሲባርከው ሀገር ነው የሰጠው፣ እስራኤል ነው ያረገው። እግዚአብሔር አምላክ እንዲባርካችሁ ትፈልጋላችሁ? ዛሬ ላይ ቆሙና ትናንትናችሁን በቃ በሉ። ያቦቅ ይሁንላችሁ።